ሰላም ጤና ይስጥልኝ። ውድና የተከበራችሁ ሪች ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ጋር ፈጣሪ የተመሰገነ ይሁን ሁሉ ሰላም ነው። ዛሬ በጣም ደስ በሚልና ሁላችንንም ያስደሰተ የደስታ እንባ ያስለቀሰ ቀን ነው። የዛሬቱ ቀን የተባረከች ቀን ናት። እህታችን ሌይላ ኑርሰቡ ከ14 ዓመት የጨለማ ቆይታ በኋላ ዛሬ ለአገሯ፣ ለቤተሰቦቿ፣ ለእህት ወንድሞቿ ለዚህ በቅታለች። ፈጣሪ የተመሰገነ ይሁን። የሰው ልጅ ተስፋ ካልቆረጠ፣ የሰው ልጅ ተስፋ ካለው፣ የሰው ልጅ ተስፋን በውስጡ ከያዘ አንድ ቀን ፈጣሪ ከጨለማ እንደሚያወጣ ምስክር ነው። ሌይላ ብዙዎቻችን እናውቃታለን። ከ2 ዓመት በፊት ወደ ስንት ሚሊዮን ወደ 60 ሚሊዮን የኢትዮጵያ ብር ወደ 200 ምናምን ሚሊዮን የሳውዲ ሪያል ነበር ሰውዬው ያሳሰራት ሰው ካሳ የጠየቀው ማለት ነው። ይሄን ብር ካስገባች ትለቀቃለች የሚል ነበር። ሁሉም ህዝብ ትንሹም ትልቁም 5-10 ሳይል ሁሉም ኢትዮጵያዊ በሚባል ደረጃ ለሌይላ ድጋፍ ያላረገ ሰው የለም። የሌላ ጉዳይ ያላሳሰበው፣ ያላስለቀሰው፣ ያላሳዘነው ሰው አለ ብዬ አላምንም። ሁላችንም አዝነን ነበር በሰዓቱ፣ ያለንን ረድተን ነበር። ደግሞ ከጊዜ በኋላ እንደዚህ ብሩ ሞልቶ ተዘጋጅቶ ጸጥ ረጭ ሲል ደግሞ ያው ሌላ ነገር ነበር። ብቻ ፈጣሪ ይመስገን ያው ሁሉ አልፎ እህታችን በህይወት እስካሁን ቆይታ ዛሬ በቃ ሁላችንንም የሚያስደስት ነገር ተሰርቷል ማለት ነው። ለነዚህ ለሶሻል ሚዲያ ተጠቃሚዎች እውነት ይህን ስራ ለሰሩ ትልቅ ምስጋና ይገባቸዋል። ማለት እነሱ ባይኖሩ፣ እነሱ ባያስተባብሩ፣ እንዲህም ወደ ሶሻል ሚዲያ እያመጣቻት ልጅ እነሱ ድምፅ ባይሆኑ፣ እነሱ ይህንን ሁሉ መረጃ ማሰባስበው፣ ይህን ሁሉ ድጋፍ ማሰባስበው እዚህ ደረጃ ባይደረስ ሌይላ ማንም እንትን ሊላት አይችልም ነበር። በእውነት በጣም ምስጋና የሚገባቸው ሰዎች ናቸው ማለት ነው። እና በጣም ደስ ይላል። እኔ እንጃ ደስታ የመቆጣጠር ነው ያቃተኝ። ብቻ በጣም ደስ ይላል።